ሃይ ዚስ ኢዝ ፕራይም ስኮላር ዩቲዩብ ቻናል። ፕራይም ስኮላር ዩቲዩብ ቻናል ነው። ዛሬ ደግሞ የምናየው ስለ ግሬድ 11 ፊዚክስ ነው። ስለ ኤሌክትሮስታቲክስ ማለት ነው። ኤሌክትሮስታቲክስ ምንድን ነው? ስለሱ እናያለን ማለት ነው። እሺ እንቀጥል። the first topic inside this is electric charge። ኤሌክትሪክ ቻርጅ የሚለው የኛ የመጀመሪያው ቶፒክ ነው ማለት ነው። ኤሌክትሪክ ቻርጅ ስንል ሁለት አይነት ታይፖች አሉ። ማናቸው? ፖዚቲቭ እና ኔጌቲቭ ማለት ነው። እነዚህ ሁለቱ የኤሌክትሪክ ቻርጅ ታይፖች ናቸው። ሌላኛው ላይክ ቻርጅስ ምን ያደርጋሉ? ሁል ጊዜ ሪፔል ያደርጋሉ። አንላይክ ከሆኑ ደግሞ ምን ያደርጋሉ? አትራክት ያደርጋሉ ማለት ነው። እነዚህ ሁለት ላው ናቸው። ኦልዌይስ ላይክ የሆኑ ሪፔል፣ አንላይክ የሆኑ አትራክት ያደርጋሉ። ዩኒቱን ደግሞ ስናየው ምንድነው? ኮለምብ ነው ማለት ነው የሚለካው። ይህንንም ማወቅ አለብን። ኢት ሜንሊ ሜዠርድ ባይ ኮለምብ ነው ማለት ነው። በኮለምብ ነው ሜዠርድ የሚሆነው። ከዛ በኋላ ቻርጆች ምንድናቸው? ሁልጊዜ ኳንታይዝድ ናቸው። ኳንታይዝድ ነው ማለት በዚህኛው ፎርሙላ ነው ሁልጊዜ የሚገኙት ማለት ነው። which means ሁልጊዜ ኤን ማለት ኢንቲጀር ናት። በሷ ፖዚቲቭም ሊሆን ይችላል ኔጌቲቭም ሊሆን ይችላል ማለት ነው። ስለዚህ ኳንታይዝድ ነው። ይህንን ኢ ደግሞ ኤሌመንተሪ ቻርጅ ነው። which means ቫልዩ ይሰጠናል 1.6 ታይምስ 10 ዘ ፓወር ኦፍ 69 ነው። እንደዛ አካባቢ አለ። ታይምስ 10 ዘ ፓወር ኦፍ ማይነስ 19 ነው ማለት ነው። ስለዚህ ይሄኛው ነው ቫልዩአቸው ማለት ነው። ይሄኛውን በማንኛውም ኢንቲጀር ምን ማድረግ ነው ማለት ነው? ማባዛት ነው ማለት ነው። የኢንቲጀር ቫልዩዝ ላይ ይሰጠናል። አይዘር 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል። እሱን በዚህኛው ቫልዩ ማባዛት ነው ማለት ነው። እያንዳንዱ እነዚህን ከዚህ ጋር ማባዛት ማለት ነው። ከዛ የዛን የምናገኘው ቻርጅ ሁሉ ጊዜ ይሄ ቫልዩ ይሆናል ማለት ነው። which means ኳንታይዝድ ነው። ከዚህ ውጪ ሊሆን አይችልም። ይሄንን ብቻ በምን ማባዛት ነው? በዚች በኤን which is የማን ቫልዩ ናት? የኢንቲጀር ቫልዩ ማለት ነው። ኤግዛምፕል እዚህ ላይ 2 ሲሆን ይሄኛውን በ2 ስታባዙት 1.6 3.2 ይመጣል። ይሄ አይቀየርም ራሱ። ስለዚህ ይሄ ይመጣል ማለት ነው። ትሪክ ስንል እዚህ ላይ ብዙ ጊዜ ኤግዛምፕል ላይ ግላስ ካያችሁ ሁል ጊዜ ምንድነው? ፖዚቲቭ ነው። ራበር ካያችሁ ደግሞ ሁል ጊዜ ምንድነው? ኔጌቲቭ ነው። ይሄ ኮመን ኤግዛም ፋክት ነው። ኤግዛም ላይ ከመጣ በዚህ መለየት ትችላላችሁ ማለት ነው። which is means charging by induction ሊሆን ይችላል፣ ረቢንግ ሞስትሊ ለረቢንግም ሊሆን ይችላል። እንደዚህ አይነት ነገር ከመጣ በዚህኛው መሰረት መስራት ትችላላችሁ ማለት ነው። ግላስ ፖዚቲቭ፣ ራበር ኔጌቲቭ ማለት ነው። እሺ ቀጣዩ ደግሞ ቶፒክ የምናየው ስለ ፎርስ ነው። ኤሌክትሪክ ፊልድ ጋር የተያያዘ ማለት ነው። ኤሌክትሪክ ፊልድ ማለት ፎርስ ፐር ዩኒት ቻርጅ ነው። which is means ፊልድ ነው ማለት ነው። የሆነ አካባቢ አለ። እንደዚህ ክብ ነገር አድርገን ብናየው እዚህ ውስጥ ምን አሉ? ኤሌክትሮኖች አሉ። እዚህ ውስጥ እነዚህ ኤሌክትሮኖች ምን ያደርጋሉ ማለት ነው? ፎርስ እዚህ ላይ አትራክት ሊያደርጉ ይችላሉ፣ ሪፔር ሊያደርጉ ይችላሉ። ማንኛውም ቻርጆች ፖዚቲቮችም እዚህ ውስጥ አሉ። ፖዚቲቮቹን በቀይ ድኖት የምናደርጋቸው ስለዚህ እርስ በራሳቸው አትራክት ሊያደርጉ ይችላሉ፣ ሪፔር ሊያደርጉ ይችላሉ። ይሄን የሚያሳየው ማን ነው? ኤሌክትሪክ ፊልድ ነው ማለት ነው። ኤሌክትሪክ ፊልድ ስንል ኒውተን ፐር ኮሎምብ ነው ፎርሙላው። which means ፎርስ አለ በምን የተሰጠን? በኮሎምብስ ላው ሲከፈል ለቻርጁ ማለት ነው። ኤግዛምፕል the stronger near charge the weaker far away ይሆናል ማለት ነው። which means እንትኑ ኤሌክትሪክ ፊልዱ ቻርጆቹ መካከል ያለው ዲስታንስ አር ስሞል ከሆነ ማለት ነው ስሞል ከሆነ ምን ይሆናል ማለት ነው? ኤሌክትሪክ ፊልዱ ላርጅ ይሆናል ማለት ነው። because እነሱ ሁለቱ ጊዜ ኢንቨርስሊ ፕሮፖርሽናል ናቸው። ይሄ ደግሞ ላርጅ ከሆነ ይሄ ስሞል ይሆናል ማለት ነው። ሁለቱ ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው። ትሪክ ፊልድ ላይንስ ጎ ሁልጊዜ የሚሄዱት ከምንድን ነው? ከፖዚቲቭ ወደ ኔጌቲቭ ነው የሚሄዱት ማለት ነው። ኔጌቲቭ ይህንን ማየት እንችላለን ማለት ነው። ከፖዚቲቭ ወደ ኔጌቲቭ ነው ሁልጊዜ ፍሎ የሚያደርገው። ይህን ትሪክ መያዝ አለብን። ቀጣይ የምናየው ደግሞ ስለ ኤሌክትሪክ ፖቴንሻል። ኤሌክትሪክ ፖቴንሻል ማለት
ብዙ ጊዜ እንደ ቮልቴጅ ሰው ይቆጥረዋል። እንደዛ ማርቀን መያዝ እንችላለን ማለት ነው። ኢት ኢዝ ወርክ ደን ፐር ዩኒት ቻርጅ ነው። ወርክ ደን የሆነ ስራ እንሰራለን። ያንን የሰራነው ስራ ደግሞ በሆነ ቻርጅ ላይ እናካፍለዋለን ማለት ነው። ያ የማን ፎርሙላ ነው? የኤሌክትሪክ ፖቴንሻል ነው ማለት ነው። ሃየር ቮልቴጅ ካለው ሞር ኢነርጂ አለው። ትሪክ ከፈለግን ፖቴንሻል ማለት ስቶርድ ኢነርጂ ፐር ቻርጅ ነው። ሁልጊዜ እናውቃለን ሁለት አይነት ኢነርጂዎች አሉ፣ ኪኔቲክ ኢነርጂ እና ከዛ አንደኛው ደግሞ ማን ነው? ፖቴንሻል ኢነርጂ ማለት ነው። ስለዚህ ሁልጊዜ ይሄኛው ኢነርጂ ምንድነው? በሙቭመንት ነው። አንድ ኦብጀክት ምን ሲያደርግ ነው ይሄኛው ኢነርጂ ኤክስፒሪየንስ የሚያደርገው? ሲንቀሳቀስ ነው ማለት ነው። ፖቴንሻል ከሆነ ግን እዛው ስቶርድ ነው፣ እዛው ውስጥ አተም ውስጥ ነው ብዙ ጊዜ ያለው ማለት ነው፣ ሳይንቀሳቀስ ሲቀር። ለዚህ ፖቴንሻል ማለት ኤሌክትሪክ ፖቴንሻል ለቻርጆች እዛው ሳይንቀሳቀሱ እዛው ቦታቸው ላይ የሚሰሩት ስራ ነው። which means ወርክ ደኑን ለምን ማካፈል ነው? ለቻርጁ ማካፈል ማለት ነው፣ ለኳንቲቲ ኦፍ ቻርጅ። ስለዚህ በዚህኛው ፎርሙላ ማግኘት እንችላለን ማለት ነው። ይኸው እዚህ ላይ ይላል ፖቴንሻል ማለት ምን ማለት ነው? ስቶርድ ኢነርጂ ፐር ዩኒት ቻርጅ ነው ማለት ነው። ስለዚህ እችኛዋን እንደ ኤግዛምፕል አድርገን መቁጠር እንችላለን ማለት ነው። እሺ እንቀጥል። አሁን የምናየው ደግሞ ካፓሲታንስ ነው። ካፓሲታንስ ማለት ብዙ ጊዜ ቻርጅን ስቶር እናደርጋለን ማለት ለአደጋ ጊዜ። ያኛው ስቶር የማድረግ አቅምን አቢሊቲያችንን ካፓሲታንስ እንለዋለን። ይኸው እዚህ ላይ ማየት ትችላላችሁ ፎርሙላው። ካፓሲታንስ እንለዋለን። ዩኒቱ ፋራድ ነው። ከዛ ኤግዛምፕል ስንል ቢግ ካፓሲተር ከሆነ ሞር ቻርጅ ስቶር ያደርጋል ማለት ነው። which means more plate area more capacitance ማለት ነው። ይሄን ማለት ደግሞ በምን አድርገን መያዝ እንችላለን? ሞር ፕሌት ኤሪያው በጣም ትልቅ ከሆነ ሰፋ ካለ ብዙ ቻርጅ የመያዝ አቅሙ የበለጠ ይሄዳል ማለት ነው ካፓሲታንሱ። ካፓሲቲ ማለት አንድ ነገር የመያዝ አቅም ነው። ካፓሲቲ አቅም ማለት ነው። which means ኢነርጂ ዘ ካፓሲቲ ቱ ወርክ እንደምንለው ማለት ነው። ስለዚህ ካፓሲታንስ ማለት ያ ነው ማለት ነው። የሆነ ፕሌት ላይ ምን ያደርጋል? እዚህ ውስጥ ስቶር ያደርጋል ማለት ነው ኢነርጂ። ስለዚህ በዚህ ኤግዛምፕል ማየት እንችላለን ማለት ነው። ስለዚህ ይሄ ነው ማለት ነው ካፓሲታንስ። ሞር ፕሌት ኤሪያ ካለው ሞር ምን ይይዛል ማለት ነው? ካፓሲቲ ያለው ማለት ነው። ያንን ነገር ስቶሪ ማድረግ ይኸው እዚህ ውስጥ እንዳላያችሁት ምን ያደርጋል? ብዙዎችን ስቶሪ ያደርጋቸዋል ማለት ነው። ይሄ ነው ካፓሲታንስ ማለት። ቀጣዩ ደግሞ የምናየው ስለ ፓራላል ፕሌት ካፓሲተር ነው። ይሄ ደግሞ ሁለት ካፓሲተሮች አንድ ላይ ማለት ነው ፓራላል ፕሌት እንለዋለን። ይህ ማለት ፎርሙላው ምንድን ነው? ኢ ኤ ኦቨር ዲ ነው። ዲ ዲስታንስ ነው፣ ኤ ኤሪያ ነው፣ ኢ ደግሞ ፐርሚቲቪቲ ኦፍ ፍሪ ስፔስ እንላታለን ማለት ነው። ብዙ ኢኩዌሽኖች ውስጥ እቺ ኢ የምትለዋ ዋጋ አለች። የፍሪ ስፔስ ፐርሚቲቪቲ እንላታለን። ኤሪያ ነው፣ ዲስታንስ ነው። which means ዲስታንሱ ከቀነሰ ካፓሲታንሱ ይጨምራል ማለት ነው። ኢንቨርስሊ ፕሮፖርሽናል ናቸው። እዚህ ላይ እንደምታዩት ካፓሲታንስ ኢዝ እዚህ ላይ ቀስ አድርገን ዲኖት ልናደርገው እንችላለን። ካፓሲታንስ የምንለው ከማን ጋር ፕሮፖርሽናል ነው? ዋን ኦቨር ዲስታንስ ማለት ነው። ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው ሁለቱ። ካፓሲታንስ ከዋን ኦቨር ዲስታንስ ጋር ፕሮፖርሽናል ነው ማለት ነው። which means ኤሪያ ከጨመረ ደግሞ ይሄኛው ሁለተኛ ፕሮፖርሽናሊቲ ነው። ኤሪያው ከጨመረ ምን ይሆናል? ካፓሲታንሱ ይጨምራል። ፊት ለፊት ስለሆኑ ማለት ነው ሁለቱ ከላይ ስለሆኑ። ዲስታንሱ ከጨመረ ግን ምንድነው የሚያደርገው? ቅድም እንዳልኳችሁ ካፓሲታንሱ ይቀንሳል ማለት ነው። ይሄን ይመስላል። እሺ አሁን ደግሞ የምናየው ቀጣይ ስለ ኮምፓሲተርስ ኮምባይኔሽን ነው። ካፓሲተሮች እንዴት አድርገው ኮምባይን ያደርጋሉ? እችኛዋ ላይ ሾርት ትሪክ አለ አሳያችኋለሁ ሁልጊዜ ማለት ነው እቺን ለማወቅ። ይሄን ለማወቅ አሁን እዚህ ላይ ከዚህ በፊት ተምረናል ስለ ኤሌክትሪክ ምን ሰርኪዩት ማለት ነው። ኤሌክትሪክ ሰርኪዩት ላይ ሲሪየስ ሲሆን ምን አለ፣ ፓራላል ሲሆን ምን አለ አይተናል ማለት ነው። ሲሪየስ ሲሆን ፓራላል ሲሆን ለካፓሲተር የዚህኛው ሲሪየስ ለዛኛው ፓራላል አልጋችሁ ትወስዳላችሁ። የካፓሲተሩን ፓራላል እዚህ ላይ ልጻፍላችሁ። ካፓሲተር ከሆነ እዚህ ጋር ኤሌክትሪክ ሰርኪዩት ከሆነ እችኛዋ ሀክ ናት ማለት ነው። እችኛዋ ሀክ ናት ማለት ነው ለኤሌክትሪክ ሰርኪዩት እና ለካፓሲተር።
ለኤሌክትሪክ ሰርኪት ሲሪየስ ከሆነ ለዚህኛው ፓራራል ፎርሙላ፣ ለዚህኛው ፓራራል ከሆነ ለኤሌክትሪክ ሰርኪት ምንድነው ሲሪየስ ነው ማለት ነው። ፎርሙላዎችን ማቀያየር ነው፣ ክሪስ ክሮስ ማድረግ ማለት ነው። ስለዚህ በዚህኛው በስሞል ስቴፕ ምን ማድረግ እንችላለን ማወቅ እንችላለን ማለት ነው። ስለዚህ እነዚህን ስቴፖች መያዝ አለብን ማለት ነው። እሺ ይሄን ይመስላል ሲሪየሶች 1/c1 + 1/c2 ምን ያደርጋል ዲክሪዝ ያደርጋል ማለት ነው። እዚህ ላይ ሲሪየስ ሲሆን ብዙ አይነት ስቶሪ ማድረግ ካፓሲቲ ይቀንሳል። አያችሁ ይሄ የማን ፎርሙላ ነው? የፓራራል ነው የኤሌክትሪክ ሰርኪት። ስለዚህ የዚህኛው ሲሪየስ ከማን ጋር እኩል ነው? ከዚህኛው ፓራራል ጋር ቅድም እንዳልኳችሁ ማለት ነው። ፓራራል ስንል ደግሞ ኢንክሪዝ ያደርጋል ማለት ነው። አማውንቱ በጣም ይጨምራል ስለሚደመሩ እዚህ ላይ ማለት ነው። ኤግዛምፕል ፓራላል ስቶርስ ሞር ቻርጅ ነው ስቶር የሚያደርገው ማለት ቅድም እንዳልኳችሁ ሞር አማውንት ኦፍ ቻርጅን ምን ያደርጋል ስቶር የማድረግ አቅም አለው ማለት ነው። ማን ፓራላል ስቶርስ ሞር ቻርጅ ብዙ ቻርጅ ምን ያደርጋል ማለት ነው ስቶር ያደርጋል ማለት ነው። ማን ፓራላል ማለት ነው። እዚህ ላይ ትሪኩን ማየት እንችላለን ከፈለግን ሲሪየስ ሲሆን ስሞለር ፓራላል ቢገር ነው ማለት ነው። በቃ እንዲህ አድርጎ መያዝ ነው። ሲሪየስ ከሆኑ ስሞለር ናቸው። ሲሪየስ ከሆኑ ስሞለር ናቸው። ፓራላል ከሆኑ ደግሞ ምንድን ናቸው ቢገር ናቸው ማለት ነው። ስለዚህ በዚህኛው በሾርት ትሪክ ማወቅ እንችላለን ማለት ነው። እሺ እንቀጥል። ቀጣይ ኦምስ ላው ነው። ኦምስ ላው ብዙ ጊዜ ተምረነዋል፣ ተደጋግሞ የመጣ ኮንሰፕት ነው። እቺኛውን ፎርሙላ ብቻ መያዝ ነው በቃ ኦምስ ላው ሲባል which means voltage ምንለው the current flow throughout the conductor is directly proportional to the voltage across the two ends of the conductor ነው ማለት ነው። ከቮልቴጁ ጋር ምንድነው ዳይሬክትሊ ፕሮፖርሽናል ነው ማለት ነው። ከሬዚስታንሱ ጋር ግን ከረንቱ ምንድነው ኢንቨርስሊ ነው። አንድ ላይ እየተባዙ ከሆነ ኢንቨርስሊ ናቸው። ይህ ቮልቴጅን ይገልጻል፣ ከረንትን ይገልጻል፣ ሬዚስታንስን ይገልጻል ማለት ነው። ኤግዛምፕል ሬዚስታንስ ከማን ጋር ፕሮፖርሽናል ነው? ከኢንቨርስ ነው። ከማን ጋር? ከከረንት ጋር ማለት ነው። ለዚህ ሞር ሬዚስታንስ ማለት ለስ ፍሎ ነው። በጣም ሬዚስት እያደረገው ነው ማለት ነው። ፍሎ እንዳያደርግ እየተቃወመው ነው። እዚህ ላይ ማየት ይቻላል። ሞር ሬዚስታንስ ከሆነ ትንሽ ብቻ ነው ፍሎ የሚያደርገው ማለት ነው። እየተቃወመው ነው እንዳያልፍ። ስለዚህ ኦምስ ላውን በዚህ በቀላሉ መንገድ ያዙት ማለት ነው እቺኛውን ፎርሙላ። ከዛ ክርቾፍ ላው ነው። ክርቾፍ ላው ሁለት አይነት ላዎች አሉ። ከረንት ላው እና ቮልቴጅ ላው ማለት ነው። ከረንት ላው ቶታል ከረንት ቶታል አውት ጋር እኩል ነው። የገባው ከረንት ኢን is equals to ከረንት አውት ከወጣው ጋር ምንድነው ዳይሬክትሊ ፕሮፖርሽን እኩል ናቸው ማለት ነው። የገባውና የወጣው ይሄንን ነው የሚለው ከረንት ላው። ሁለተኛው ቮልቴጅ ላው ነው which means sum of voltage ሁሉም ሬዚስተር ላይ ከሰራን ዜሮ ነው ማለት ነው። ሰሜሽን ናቸው። ሰሜሽን በዚህኛው መልክ ትቀመጣለች። ኦፍ ቮልቴጅ ምንድነው ማለት ነው ዜሮ ነው ማለት ነው። ስለዚህ ይሄኛውን መያዝ አለብን ማለት ነው። እሺ ኤግዛምፕል ጃንክሽን ይልና 2A must go out ማለት ነው። ጃንክሽን ለምሳሌ 2A ላይ የገባው መውጣት አለበት ማለት ነው። አሁን ይሄ ጃንክሽን ነው አይደለ? እዚህ ላይ የገባው ከረንት እዚህ ላይ ከወጣውና እዚህ ላይ ከወጣው የሁለቱ ተደምሮ ከዚህ ጋር እኩል መሆን አለበት ማለት ነው። ከዚህኛው ጋር የነዚህ ተደምሮ ከዚህ ጋር ምንድነው እኩል ነው ማለት ነው። የገባውና የወጣው ይሄ ጃንክሽኑ ነው። ስለዚህ ቢታጠፍም የሁለቱ ድምሮች ከዚህ ጋር እኩል መሆን አለባቸው ማለት ነው። ይሄንን ነው የሚያወራው። KCL ጃንክሽን KVL ሉፕን ነው የሚያየው ማለት ነው። ይሄኛው ጃንክሽን ነው ከረንቱ ጋር ስለሚያያዝ፣ ይሄ ደግሞ ሉፕን ነው የሚያየው ማለት ነው። ይሄ ግን ጃንክሽን ነው የሚያየው ማለት ነው። ስለዚህ እነዚህ ነገሮች እንዳረሳ ከረንት ላው ቮልቴጅ ላው ብለን እናያቸዋለን ማለት ነው። የቀጣዩና የመጨረሻው ኮንሰፕት ዛሬ የምናየው ስለምንድን ነው ኤሌክትሪክ ፓወር። ኤሌክትሪክ ፓወር እንላለን ማለት ነው። ኤሌክትሪክ ፓወር ብዙ ጊዜ ለ12ኛ ክፍል ግሬድ 12 ላይ ዩኒት 5 ላይ አለ። የፓወር ሩል አለ ማለት ነው። ፓወር ኢን ኢኳልስ ቱ ፓወር አውት አድርገን እንሰራለን ትራንስፎርመር ላይ ማለት ነው። ኢኳልስ ቱ ፓወር
አውት። የዛኔ ስትሰሩ እችኛው ፎርሙላ ታስፈልጋቸዋላችሁ። which means ፓወር ከማን ጋር እኩል ነው? ቮልቴጅ ታይምስ ከረንት ጋር ማለት ነው። ዩኒቱ ፓወር ዋት ነው የሚለካው እናውቀዋለን። ኦልሶ ፓወር ከማን ጋር እኩል ነው? ከረንት ስኩዌር ሲባዛ በሬዚስታንስ ማለት ነው። which means ይሄኛውን ተከታችሁ ነው ምንን ቅድም ያልኳችሁን ኦም ስላው እዚህ ውስጥ አምጥታችሁ ስከቱት ኦም ስላው which is ቮልቴጅ equals to ሬዚስታንስ ታይምስ ከረንት አይደል? ይችኛዋን ምን ታደርጋላችሁ? እዚህኛው ፎርሙላ ውስጥ አምጥታችሁ ስከቱት እዚህኛው ውስጥ አምጥታችሁ ስከቱት ይሄኛውን እዚህ ጋር ያለውን ታገኙታላችሁ ማለት ነው። ከዛ ነው ድራይቭ የሆነው ማለት ነው። ከዛ ነው ስለዚህ በዚህ በሲምፕሊ እችኛዋን አምጣችሁ ድራግ ኢን አድርጋችሁ እዚህኛው ስከቱት ይሄን ይሰጣችኋል ማለት ነው። which means ፓወር ከማን ጋር እኩል ነው? ከቪ ስኩዌር ኦቨር አር። ይሄን ደግሞ እዚህ ላይ ስቀያይሩት ነው ተመሳሳይ ነው። ያኛውን ከታችሁ ሃይ ከረንት ካለ ሞር ሂት አለ ማለት ነው። which means ኤግዛም ላፕስ ስዊቺንግ ፎርሙላዎች ናቸው እነዚህ ሶስቱንም መያዝ አለባችሁ ማለት ነው። ትሪክ ናት እቺ። ሶስቱንም ፎርሙላ ተጠቅማችሁ ነው መስራት ያለባችሁ ማለት ነው። ስለዚህ ይሄን ይመስላል። የቀረ ነገር ካለ ኮሜንት ሴክሽን ውስጥ መጻፍ እንችላላችሁ። ሌላ ጊዜ ቪዲዮ እንሰራበታለን ማለት ነው። ለዚህ በአጭሩ ግሬድ 11 ዩኒት 6ን በዚህ መሰረት ሰመራይዝ አድርገናል። ሌላም ክላስ ላይ ሊኖር ይችላል ተመሳሳይ ኮንሰፕቶች ከነሱ ጋር ማያይዛችሁ ማጥናት ትችላላችሁ። ጥያቄ ካለ ማንኛውም አስተያየት ኮሜንት ሴክሽን ውስጥ መጻፍ ትችላላችሁ ማለት ነው። ሌላ የኛን ቲክቶክ አካውንት ሊሆን ይችላል ቴሌግራም ቻናላችን ጆይን ማድረግ ከፈለጋችሁ ሊንኩ ዲስክሪፕሽን ላይ አለ። እዛ ውስጥ ገብታችሁ መውሰድ ትችላላችሁ ማለት ነው። የተለያዩ ኖቶችን ፒዲኤፎችን ከፈለጋችሁ ሰው ውስጥ ማግኘት ትችላላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አበረታቱን። አብረን እንደግ እንላለን። ከኛ ጋር በመማር ፕራይም የሆነ ስኮላር ለመሆን ሞክሩ ማለት ነው። ትችላላችሁ። ስኮላር ማለት በጣም በእውቀት የነጠቀ ማለት ነው። ከሱም ውስጥ ደግሞ ፕራይም መሆን ትችላላችሁ። እናመሰግናለን።